ጠዋት ብር አበድሪኝ ብላኝ የለኝም አልኳት። ከዛ ምሳ ስበላ አገኘችኝና ቅድም ብር የለኝም አላልሽኝም እንዴ? እናቱ እኔ ብር የለኝም ያልኩት ላንቺ ጉዳይ ነው እንጂ እኔ ለምበላው ብር የለኝም ብያለሁ። ሰው ምን ነካው? አረ የገንዘብ ያለ እስከ መቼ ነው? ቆይ ግን እኔ እንዲህ የምሆነው በቃ የዕለት ተዕለት ህይወቴ እንዲህ ነው ማለት ነው? ቆይ እስኪ እዚህ ጋር ምንድነው የሚለው? የሹገር ማሚ ስልክ ቁጥር ነው እንዴ? አይ አይደለም። እና ምንድነው የሚለው? እስቲ ቆይ ላንብበው። ለማንኛውም እንቆምር ሐኪም ቤት በ300 ብር ብቻ ከህመሙ እናድኑታለን። ድንገት ባይድኑ እንኳን እኛ 500 ብር እንሰጡታለን። እንዴ አረ ምን አይነት መታደል ነው ዛሬ። በቃ መዋይን አገኘው ማለት አይደል? አሁኑኑ ልሂድ። በመጨረሻም ደረሱ። ይግቡ። ቁጭ በል። ማን ልበል ስምህን? ፒፖ እባላለሁ ዶክተር። እና ፒፖ ምንህን አሞህ ነው የመጣኸው? ዶክተር በቃ ምንም አይነት ጣም መለየት አልቻልኩም። ምንም አይነት ማለት ይቻላል። አይዞህ ምንም ችግር የለውም ትድናለህ። ነርስ እስኪ ከሳጥን 22 ሽሮፕ አምጪልኝ። ኧረ ዶክተር ገለጸልህ ማለት? አይ እዚሁ ነው። በል ይሄን አንዴ እስቲ ፉት በለው። እሺ ዶክተር። እንዴ ዶክተር ይሄ እኮ ሽንት ነው። እንኳን ደስ አለህ። ይኸው የመቅመስ ችሎታ ተመልሷል። በል 300 ብሩን ከፍለህ ውጣ። ወይኔ ፒፖ እንደ ቀልድ 300 ብር ልበላ። ቆይ አገኛቸዋለሁ። ይግቡ። እንዴ ፒፖ እንዴት ነህ? ና እስቲ ቁጭ በል። ሰላም ነው? ምን ደህንነት አለ ብለው ነው ዶክተር? በቃ ሙሉ ለሙሉ በሚባል ደረጃ የማስታወስ ችሎታዬን አጥቻለሁ። ሁሉን ነገር እየረሳው ተቸገርኩ። ምንም ችግር የለውም ትድናለህ። ነርስ እስኪ ከሳጥን 22 ሽሮፑን አንጪው። እንዴ ዶክተር ሳጥን 22ማ እኮ ሽንት ነው። እንኳን ደስ አለህ ፒፖ። ይኸው የማስታወስ ችሎታ ተመልሷል። በል 300 ብሩን ከፍለህ ውጣ። እንዴ ፋሚሊ እንግዲህ የማንም በግ መቀለጃ ከመሆን አልኩኝና የስራ ፕልድ ቀየርኩ። ምን አደረኩኝ? የእንስሳት ሐኪም ሆንኩኝ። ከዛ የሆነ ሰው እየደወለና ውሻ አስቸግሮኛል ስል መፍትሄ ልፈጥርለት ሄድኩኝ። ቀጥታ መቼስ ችግር አያጣኝም። አንተ ነህ ደወልክልኝ? አዎ እኔ ደወልኩልኝ። አይ ሰላም ነው? እንዴት ነው? አሎ አንተ ነህ የእንስሳት ሐኪም? አዎ የእንስሳት ሐኪም ነኝ። ለዘመናት ብዙ አይነት እንስሳዎችን ከሰው ጋር በማላመድ እንስሳቶችን በማከም እንዲሁም ደግሞ አስቸጋሪ እንስሳዎችን ወደ ጠባያቸው በመመለስ ይታወቃሉ። ቡርሴ ሐኪም ይባላል። ኦኬ እስቲ የሆነ ውሻ ገብቶብኝ እስቲ መኪና ውስጥ በጣም እያስቸገረኝ ነው። እዚህ መኪና ውስጥ? አዎ ብለው አልወጣም አለኝ። አልወጣም አለኝ? አዎ እስቲ ለኔ ጣለ። እኔ አሁን ጉዳዩን ጨርሳለሁ። እስቲ ጨርሰልኝ። እዚህ አሁን ጠብቀኝ። ችግር የለም። በቃ ቡቼ ቡርሴ መጣለሽ። ቡቼ ና እንዳነካኝ ከነካኝ ነክሳል። ጌታ ምስክሬ ነው። ያው ከነካኝ ነክሳለሁ። ከዛ ጎሮሮን ይዤ አንደፋድፋለሁ፣ ትሞታለህ። ውሻ ወስነህ ግባ። እኔ የምናገረውን ስማኝ። በጣም ይቅርታ። በጣም ይቅርታ። አይጨርሱ፣ እናንተ ጨርሱ። እኔ ስራዬም አይደለም፣ ዝም ብዬ አየር ልሸቅል ብዬ ነው። እሺ አባ ወይ እኔ እንደዚህ አይነት ስራ ሰርቼ አላውቅም። ምንም አውቀው ነገር የለም። በቤተሰብ ጉዳይ ጣልቃ አልገባም። በቃ ስራ ለብለህ አይደል እንደ መጣኸው? አውቃለሁ፣ ግን እኔ አሁን አልችልም። እንመተናል። የድመቱን ምሳ ይዘናል። አይጦ ይልሻል፣ ይታጠብልሻል። ቤተሰቦቼ ፈሪሳይ ሙድ አራመድካት በሉኝ። ኢትዮጵያ ባንወለድ ኖሮ ዌስት አፍሪካ ውስጥ የነበረኛ ምግብ ደግሞ በሎሚ ያጠበችው እንዲጸዳ ነው። አንድ ነው እንዲ ያልከኝ መኮንን። ቤተሰቦቼ ኮፒ ሊንክ ያደረጋችሁ አካውንቴን አነጋቁት። አይጦ ይልሻል፣ ተቸብሶልሻል፣ ደርሶልሻል። እኔ በቃ የኔ ፍቅር ምንድን ነው? ስሚ
ሴቶች የፍቅረኛቸውን የብብት ላብ ከንፈራቸውን ሲቀቡ ጭንቀታቸው ጠፍቶ መዝናናት ይጨምራል፣ ስሜትን ያበራል፣ እንዲሁም የወር አበባ ውደትን እንደሚያስተካክል ነው ጥናቱ ያመላከተው። ሰማሽ በስባሳ የበሰበስክ የዛ ሰፈር ልጅ ጥሮጥሮስ ግባ ጥሮጥሮስ ቆሾ ቆንበሬ ልክስክስ ምድረ ደረቅ ራሶች ተንቋቅቡ ምናምን ጥቁር ሰብሳቢ ቀባሪ ውጣ ስታጨውጭ የነበረው ቀልድ ነገርኳት ሳቅ። እኔ ብዙ ቀልድ ተናግሬያለሁ፣ ግን ማንም ኦያያ ያለልኝ ላጤነን እንጂ ከእንጨት አልተሰራን። እናንተ ጋር ያለው ነገር እኮ እኛም ጋር አለ። ይገባናልስ ታስተባብላለህ። እንደን ባላጣኸው ቦታ አልጋ ላይ ነው እንደ ቀልድ የምትነግራት። ወርጨ ሰላም አሁንም እኮ ከአልጋ ላይ አልተነሳችሁ። ላጤ ፈተናው ብዙ ነው። አሁን በዚህ ምንቁል ልጭ መሆኑ እኮ ነው። አይ ልጄ እንኳን መጣሽልኝ። እንኳን እናትሽ አንቺን ቁጭ ብላ የምትጠብቀው እባክሽ። እንዴ እኔ የምልሽ ሰውዬሽስ? እሱ እዛ ሽንቱ መጣና ምንም አልቻለም። ቆሙ ግንቡ ጋር እየሸና ነው። ግንቡ ስር እየሸና ነው። ለአህያ እኮ ነው የዳርኳት፣ ለውሻ ለአራዊት እኮ ነው የዳርኳት። አባዬ ተው እንጂ አባቴ ያሳጣን። ምን ነው አባዬ ትንሽ ክብር ይኑር። በትረ መኮንን በጨበጥክበት አባዬ ማለት እኔ ላይ ተው እንጂ። ቤተሰብ አይደለም ቤተሰብ ነን ብዬ እኮ ቤተሰብ ይሆን እንደሆነ ታዲያ ልሸናብኝ ነው እንዴ? ኧረ እንደዛ ነው ሀሳብ። ኧረ በፍጹም ታዲያ ምንድን ነው? ምን አሁንማ ልጄንም በወዷ ይዛ ይለት ጸንሳልኛለች። እርጉዝ ነች? አዎ። ምን ያህል ጊዜ ሆነ ነች? አንድ ሳምንት። አዎ ልጄ እኔ አባት ነኝ። ተንበርክኬም ቢ እንዳትለኝ እኔ ልጄ። ይኸውልህ ስማ አስወርዱት። አንድ ሳምንት በቂ ነው። አስወርዱት። ኧረ አባዬ ይሄንማ ተፈጥሮ የማይፈቅደው። አዎ አይፈቅደው። እኔ ልጅ ያንተ ኑሮ ይፈቅደዋል። ቅንቅን ይፈቅደዋል። ቱሃን ይፈቅደዋል። ልጅ አከከች ልጅ ከከኝ አንበሳ። ይኸውልህ እኔ እንደ ድሮ ጉልበት የለኝም። ጡረታ ወጥቻለሁ። ደሞዜም እስከዚህም ነው። ለሚስቴ የባለቤቴ ነው እንኳን መብላት አቅቶኛል። የልጅ ነው። እባክህ ታደገው። ኧረ አባዬ ለልጄ እኔ ያለው እኔ በቃለሁ። ለልጄ አሉለት ለልጄ እኔ ያለው ለልጄ ለልጅ አንተ አለው ለልጅ አንተ ትበቃለህ። አንተ ለራስህ መች በቃ እኔ እኔ ይሰማኛል እንጂ ነው ገብተህ ለቃቅመው ነው የተደገሰልህ። ከረፈፍ ይሄ ይጠቅማችኋል ብዬ ስላሰብኩ ነው የምነግራችሁ። ከባላችሁ ጋር እንዴት ግጭቶቻችሁን ደግሞ እንደምትፈቱ ዛሬ ለማሳየት ነው የመጣሁት። ያው በጥል ጊዜ ካሜራ አብርቶ መጣላት ቢከብድም ለእናንተ ስል አድርጌዋለሁ። መንካት እችላለሁ። አንተ ቲቸር ቦደና አብሻሎ እስቲ ጥራው። ቲቸር ቦደናን ጥራው። ቲቸር ቦደና አይሰማም እንዴ? ቲቸር ቦደና እየጠሩ ነው አስተማሪ። ማን ነው የጠራ? ተማሪ ነው። ታዲያ በኖርማል ድምጽ ቀጠራኝም እንዴ? እኔ ነኝ እንዳው ነው የጠራው። አዎ ሰምቶ መስማቱ ነው ወሳኙ። ምን ችግር አለው? ይሄ ልጅ ግን ጤነኛ ነው አይደለም? ለታሻሉ ነኝ። አንተ ለምን እንደዚህ ትጥረኛለህ? ምንድን ነው? ድምጽ ነው። ምን ችግር አለው? ተነስ። አብሻሎ ና ወይ ቲቸር እንዴት ነሽ? አለ አማርኛ ትችላለህ እንዴ? ፈተናው በደንብ ነው የምችለው። ፈተናውን እኮ ሁሉም አገኘክ እንዴ? ሁሉም አገኘሁት። ከ10 10 ዋው አመሰግናለሁ። ምንም አይደለም። አዎ እንትና ነው ያንቺ አማርኛ በጣም ቀላል ነው። አዎ እንዳለ እውነት ነው። እስከ 10 ከአንድ ጀምሮ እስከ 10 እውነት ነው። እኔ ውሸት አልወድም። ለዛ ነው። ኦኬ ስለዚህ ወደፊት ውሸት አይመጣም። ሁሉም ነው ሁሉም። አዎ በጣም ደስ ይላል እውነት። አንቺ ፊትሽን አይተሽዋል? ከኔ ጋር ፍቅረኛ ለመሆን ያምርሻል። ሂጂልኝ፣ እኔ አልፈልግሽም። እንዴ ኧረ ነይ ሙዬ፣ ትቻለሁ። ነይ ያንቺነት ይሻለኛል። ነይ እኔ ቆንጆ። ኧረ በቃ ሂጂ፣ አልፈልግሽም። ሂጂ በቃ። እንዴ ነይ ሙዬ ነይ። የፊትሽ ክፋት ግምላ ኳላሽ ያምራል። ጸደኩ ፊትሽ እንዳይሰው ነግሬሻለሁ። ኧረ ከፊትሽ ፍትፍትሽ ያበደሻብ ገን መተናል። ድግሱን ይዘናል። እግሩ ይልሻል ሰንጠቅ ተደርጎ ተለሽልሾልሻል።
እንደዚህ ይቀለዳል። ስንቱ ይደርበታል። ሰርግ በላህ ብቻህን። ሰው ሰሃን ያነሳል፣ እሱ ይዘነጥናል። ቂጣውም አልቀረው። ቤተሰቦቼ አሁን አንተ አግብተህ እንዴት ነው የምትኖረው? ቤተሰቦቼ በህልሙ እኮ እየበላ ባይ ሚስቱን ይግጣታል። ኧረ ፈርዶባታል፣ እሱ አስፈርዶባታል። ዳቦም አልቀረው፣ ድንቹንም ሄደበት። ሰላጣውስ መች ቀረለት? ቤተሰቦቼ ወተትም አለው። እኔ በቃኝ። የእኔ ቆንጆ ማትገመችውኝ የአራት ልጋብዝሽ እያለ የሚጨቀጭቅሽ ልጅ እሺ በይው። ከዛ አራት ልበሉ ስትወጡ ሬስቶራንቱ ጋር ስደርሱ አልወርድም ወርደ እዘዝ ትይዋለሽ። ሄዶ ሲያዝ አንቺ ስፖኪዮና የመኪናውን ሬዲዮ ፈተሽ ጥፊ። ማትገመችውኝ ጊዜ ካለሽ ጎመሆኑ ፍቺ። ልጁ የራሱ መኪና አይደለም የቤተሰብ ነው፣ ብር የለውም። ስለዚህ ከቤተሰብ አጣላሽው። ብሬን አይታን የቀረበችው ሳይሆን ስፖኪዮን አይታን የቀረበችው ብሎ ከሰው ጋር ግራ እንዲጋባ አረግሽ። ማትገመችውኝ እንዳትገመች እንዴ። መኪና ከሌለው ደግሞ ጨለማ ቦታ ውስጥ ጫማውን አስወልቂው። አሪፍ ጫማ ካየው ማለት ነው። የመገናኛው ጎን ይከብሽ። ማትገመችውኝ ዞሮ እንግዲህ ቤት ውስጥ እየተሰለቡና እየጠፉ እኛን በማሳበድ ማስተርስና ፔጅ ላያቸውን የያዙ የዕቃ ዝርዝሮችን ነግራችኋለሁ። የመጨረሻው ያው ሁላችንንም ሊያሳብደን ደርሷል። የመጀመሪያው መቆንጠጫ፣ የመቆንጠጫ ዘሮች እንዳለ የልብስ በሉ የሳት በሉ የሉ እኛ ስንፈልጋቸው የሉም። ከዛ በተረፈ ግን ሁሌ ፊት ለፊትና በማንኛውም ሰዓት አሉ። በተለይ ልብስ መቆንጠጫ ስንቴ ነው እኔና እናንተ የገዛ ነው? እንዲሁ በእናታችሁ ስንቴ ገዛ ነው? ሌላስ በሉኛ ማራገቢያ፣ የሳት ማራገቢያ። ስለሱም እንዴት እንደማብራራ አላቅም። ማብራሪያውን ለእናንተ ትቼዋለሁ። ሌላው ደግሞ ቁልፍ፣ የበር ቁልፍ፣ የቁም ሳጥን ቁልፍ ማለት ስንቴ ነው የሚጠፋን? በር ራሱ ስንቴ ነው የምናስገነጥለው? ማለት ወዴት ነው የሚሰለቡት? እኛ አንደኛችንን ልባችን ጠፍቷል። እቃዎቹ ግን ምን ክፋት ነው የያዛቸው? ማለት ምን ሸር ነው ግን ከኛ ጋር የያዛቸው? የመጨረሻው ደግሞ የተረገመ በቃ ስለብ ያለ ሰላቢ እቃም እንደሆነ ልንገራችሁ። ሪሞቱ ሲገኝ ባትሪው የለም፣ ባትሪው ሲገኝ ሪሞቱ አለ። በተለይ ደግሞ እንደኛ እናቶች የሆናችሁ ሰዎች ቤታችሁ ውስጥ ልጆች ያለው መዝጊያው ከኋላው ብዙ ጊዜ የለምና ስለ ሪሞት ሳስብ ያመኛልም ያቅለሸልሸኛልም ያንዘፈዝፈኛልም። እስቲ እናንተ ስለ ሪሞት ስታስቡም እንደሚሰማችሁ ኮሜንት ላይ ጻፉልኝ። አመሰግናለሁ። ይጣባያል እንዴ? የለም ምን ነው ቶሎ በል እሺ ለኔ 25 ብር ነው የምትልክልኝ። 25 ብር አሪ ያስታውቅብናል። እንደው ሰለ ለኔ ራሱ 5 ብር ነው የምልከው። ባክህ ችግር የለውም። አንቺማ ስልኩን ብትወስድበትም ችግር የለውም። እሺ ግን ለኔ ነው ብዙ የምትልከው። ምን ለምን ሲባል ታላቀኝ ስለሆንኩ ነዋ። አንቺ ሙላልኝ በትዩ ራሱ ይሞላልሽ አይደል እንዴ? ሁሌ መጠየቅ አስጠላኝ ባክህ። አረቺ ምን አይነቷ ነች? በእናታችሁ አልሰማሽም? እኔ ነኝ ብዙ የምወስደው። እኔ ነኝ አልኩ። አንቺ አላበዛሽም እንዴ? ይኸው ተናግሬያለሁ። ሲጀመር በቀሉ አባይ መጣ ላከው። አዎ ግን ሜሴጅ አላጠፋው። ለምን አልገባም? እናታችሁ የለችም እንዴ መሰለኝ። ስልኳን ይዛለች አይደል? እንጃ። እስቲ ልደውልላት። ቀሪ ሂሳቡ አነስተኛ ነው። ቅድም አይደል እንደ 100 ብር የሞላሁት? 100 ብር ነው ስልከው። እዝራ እስኪ መነጽሬን አምጣልኝ። የምን ሜሴጅ ነው የገባው? ወይኔ ጉዴ! እዝራ መነጽሬ እኮ የለም ጠፍቷል። አረ ጓዳ አልጋው ላይ በራስጌ በኩል አለ። ልክ ስማኝ እዝራ፣ ወይ 95 ብሩን ትልክልኛለህ ወይ እነግረዋለሁ። እስኪ አንቺ ደግሞ ሊነግረው እዝራ አምጣው እንጂ አንተን እኮ ነው የሚጠብቀው። እውነት ነው 100 ብር የሚያክል ነገር ጠፍቶ እሱ ዝም ማለቱ ያናድዳል አይደል? አረ እቺ ልጅ እንትን እኮ ነው አባዬ። መነጽሩ ቢቀርብህ ሳንጦ እኔ ላንብብልህ። አይሆንም ጭራሽ ማንበብ እንደማይችል ሽማግሌ ያየ። አረ እንደዛ አይደለም። ያን ያህልማ አላናቸውም። እንደውም ያለ መነጽር አንብቤ ያሳያችኋለሁ። አዎ አባዬ አንብበው። ውድ ደንበኛችን የ100 ብር ካርድ ብር ነው የሚለው አባዬ። ምንድን ነው ብርህን ለሰው ልካል ሊሉኝ ነው? አዎ ማን ይሆን የወሰደው? ማን ነው ስልኬን የነካው? እንደው እገለዋለሁ። ጨርሰህ ካንበበው ስልክ ቁጥሩም አለ። የ100 ብር ካርድ ለ0935 እንዴ የእዝራ ስልክ 35 ቤት አይደል እንዴ? ያንቺም 35 ቤት ነው። ቀጥል አባዬ። ለ0935 7643 ወሬ ስልክ ነው እንዴ? መጨረሻው ደግሞ 68 ይሄ ስልክ አንቺ አይደለም እንዴ ሚጣ? አዎ አንቺ ነሽ ብሩን ወሰጂው። አንቺ ኮንሽስ ችግር የለውም ውሰጂው ልጄ። ናዝራ ካርድ ግዛልኝ። ቤብ ወይ ፍቅሬ፣ ለምሳሌ ወደፊት ውሻ አዶፕት አረግን ብቻ በቃ ምን ወደው ውሻ አለን ልበልክ። ከዛ በቃ ይቀየርብንና ማውራት ምናምን ይጀምራል። ከዛ በኋላ ስማኝ፣ ከዛ በኋላ ፊሎሶፈር ይሆናል። በቃ ውሻው በቃ እሱን ያሰብኩት የኔ ጭንቅላቴን ነውና
በቃ ሳይኮሎጂ ምናምን አስተምረን አስመረቅ ነው። በቃ ፊሎሶፊ ነው፣ ውሻ ነው አስበው። የመጀመሪያው ምክሩ ለኛ ምን ምን ይመስላል? አስመርምራት፣ ሚስትህን አስመርምራት፣ አስጠምቃት። ቢበናት ውሻ አፋጥቶ አንቺን ሰዋቅቶት ማለት ነው። ውሾቹ ተለውጠው ዝም በይ አልጨረስኩም። ውሾቹ ከውሻነት ወደ ሰውነት ተለውጠው እንደዛም ሆኖ አላወሩም። ገና ፈላስፋ ሆነው ተምረው ይማራል ከብደው በጣም ካደጉ በኋላ ነው ስለ አንቺ እብደት ትንሽ እንኳን። እሺ መጀመሪያ ምክሩሽ ላንተም ለኔም የህይወት ተሞክሮ ምክር ውሻችን ሊሰጠኝ ይችላል። እንደ አንቺ ውሻ ሄደሽ ተመርመሪ ጭንቅላትሽ ነው የሚልብሽ። ወይኔ መድኃኒዓለም ቢብ ግን ይብል አስበሃል ለኛ ምን አይነት ደስታ እንደሚኖረን ውሻችን አስመርቀን አስተምረን። በቄስ ነው ኖ በቄስ አይደለም፣ ትምህርት ቤት በቃ አሁን ብዙ የሚገባቸው እንትኖች አሉ አይደለ? ጥሩ ውሾች አሉ እኮ መቀበል ጥቅላታቸው የሚችል ቢብ በሆነ ቻይና ነው ያለው ይማሩ አይደለ? እኔ እንኳን በተከራ አልተማርኩም። ውሻ ተማርኩ። የራሳቸው እኮ ስኩል ባስ ምናምን ነገር አላቸው ቢብ ውሾቹ ማሪ አለቃሽን ባልምሽ ነሽ። አይስወርት ጋር ሻንሃይ አላችሁ እንደዚህ አይነት እንትን እነሱ አሁን ይማራሉ። ግን አሁን እኔ አሁን እኔ ወደ ሌላው አያወሩም ደረጃ እሱን ነው እንዴት ልታስወራ በቃ አወሩ እንበል። በቃ አሁን ምንድነው ስለ ጭንቅላት እኔ ግን አለማበዴ በማርያም እኔ እኮ በጣም ጀግና ኢትዮጵያ ሕዝብ ሰላም ሰልፍ ለጣል የሚገባ ሰው እኮ ነኝ። በመድኃኒዓለም ቆሜ መሄዴ እኮ በቸርነቱ እኮ ነው። መቤቴ አትተከተይ። ወይኔ ጉዴ። እሺ ምንድነው የመጀመሪያው ምክሩ የሚሆነው ለኛ ላሳዳጊዎቹ? በቃ በማዕረግ ግን ካልተመረቀ ግን ወይኔ ጉዴ ፈላ። ምን ይሰማሃል? ምን ይሰማሃል? ምን ይሰማሃል? በቃ ለሱ ብለን ምን ብለን ምናምን ነገር ከዛ ካለማ እኔ ግን በማዕረግ ቢመረቅ በጣም እሺ ድሮፕ አውት ቢያረግስ? ለፍተን ወይኔ ንገረኛ። ሰላም ለዚህ ቤት፣ ሰላም ለዚህ ቤት፣ የተከበረ ቤት። እውነት ነው። ምን እግር ጥሏችሁ መጣችሁ? ልጃችሁ ይወድትለ ልጃችን አብርሃም ልንጠይቅ ነው የመጣ ነው። አብርሽዬ እንግዲህ ሊገላግላችሁ ነው። አብርሽዬ ውሰድ ላይ ያደርግላችሁ ነው። እስቲ አረፍ በሉና እስቲ እንጫወትበት። የሰለጠነ ቤተሰብ እግዚአብሔር ያክብር። ቁጭ ብለን እናወራለን። ተነስ። እሺ ሳይሉን አንቀመጥም። እሺ በሉ። እንዴት ማለት ማዮዲትን እጃችንን ስመው ግጥም አድርጎ ነው እንጂ የሚሰጡን። ይቅርታ ይቀጥሉ። እርሶ እንግዲህ ልጃችንን ወዲት ድንግል ናት። ቆይ ፋዘር፣ ወይ ቤት ተሳስተናል ወይ ስም ተሳስተናል። ታናሽ ወንድ ጠይቀን የመጣ ነው። ስለማን ነው የሚያወሩት? ይወዲት ያቋታል እንዴ? ልጃችን አያቋትም እንጂ ያቋትማ ድንግል እንዳልሆነች ያውቁ ነበር። እንዴት ነው የሚያወራው? በጣም ይቅርታ። ይቀጥሉ። እንግዲህ ወርቅ ለወለደ ቤተሰብ ወርቅ ይገባል። እውነት ነው። ለእናትየው 40 ግራም፣ ለአባትየው ደግሞ 50 ግራም ባለ 24 ካራት ወርቅ። እንግዲህ በቃውት ምንድነው የሚጨማለቁት እንዴ? ልጅ እኮ ጓደኛ አብሮ አደጌ እኮ ነው። አብርሽ እኮ ነው ጓደኛዬ። እንዴ አትሌት ቀነኒሳ በቀለ እኮ አይደለም ሙሽራው። ቀኖ ነው እንግዲህ ወርቅ በወርቅ ላይ ለብስ የሚችለው። ቀኖ ደግሞ ካገባ ቆይቷል። እውነት ነው እንዴ? ምንድነው 50 ግራም 24 ግራም ማቅለያ ነገር በዛ እኮ ማቅለያ። እስቲ የምትሉት ነገር ካለ ግራሙ በዛ ማቅለያ ካላችሁ ሽምግልና እኮ ነው የመጡት። ሊያስማሙ አይደል እንዴ? ሊያስጠጡ ነው። እዚህ ሊደረሙ ነው እንዴ? በደንብ ግጥም አድርጓል። ማቅለያ ምንድነው? ቦዲ ካውንት ምን ካውንት? ቦዲ ካውንት እንግዲህ እሷ የምትለው 25 ፕላስ ነው። እኛ እንደናንተ ስግብግብ አይደለም። በ25 እንይዘዋለን። ከ50 ግራሙ ላይ 25 ይቀንሳሉ። 25ን ደግሞ ለ24 ካራት ያከፍሉታል። የሚመጣውን ውጤት ወርቅ ይዘን እንመጣለን ማለት ነው። እስቲ አልገባኝ። እስቲ ብዙ ሰው ተኝታለች እያለ ብዙ ሰው ተኝታለች። ምላሱ ትንሽ ምላሱ አይቀርሎትም።